ካወጣን አዲሱ መደበኛ ትርጉም ነው ያስኩት። እንዲህ ይነበባል። እንግዲህ ክፋትን ሁሉ፣ ማታለልን ሁሉ፣ ግብዝነትን፣ ቅናትንና ሐሜትን ሁሉ አስወግዱ። በድነታችሁ እንድታድጉ አዲስ እንደተወለዱ ሕፃናት ንጹሑን መንፈሳዊ ወተት ተመኙ። ጌታ መልካም መሆኑን ቀምሳችኋልና። በሰው ዘንድ ወደ ተናቀው በእግዚአብሔር ዘንድ ግን ወደ ተመረጠውና ክቡር ወደ ሆነው ወደዚህ ሕያው ድንጋይ የቀረባችሁ እናንተ ደግሞ በኢየሱስ ክርስቶስ አማካኝነት እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት ለመሆን እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ትሰራላችሁ። ምክንያቱም በመጽሐፍ እንዲህ ተብሎ ተጽፏልና እነሆ የተመረጠና ክቡር የማዕዘን ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን ከቶ አያፍርም። እንግዲህ ለእናንተ ለምታምኑት ይህ ድንጋይ ክቡር ነው። ለማያምኑት ግን ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ቁጥር 8 ደግሞም ሰዎችን የሚያሰናክል የሚጥላቸውም አለት ሆነ። የሚሰናከሉት ቃሉን ባለመታዘዛቸው ነው፣ የተመደቡትም ለዚህ ነውና። እናንተ ግን ከጨለማ ወደ አስደናቂ ብርሃን የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝቦች ናችሁ። ቀድሞ የእግዚአብሔር ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረትን አላገኛችሁም ነበር፣ አሁን ግን ምሕረትን አግኝታችኋል። አሜን። እንጸልይ። ምዕራፉ የሚጀምረው እንግዲህ ብሎ ነው። እንግዲህ ብሎ አስወግዱ እያለ ነው የሚጀምረው። አስወግዱ ሲባል ምን እናስወግድ የሚለው ነገር ጥያቄ እንዳይሆንባቸው ጸሐፊው 1 2 3 4 እያለ ግልጽ ፍንትው ብሎ በጣም ማንበብ የሚችሉ ሁሉ ሊረዳ በሚችለው አይነት መልኩ ያስቀምጣል። የመጀመሪያው ክፋትን ሁሉ ይላል። ማታለልን፣ ግብዝነትን፣ ቅናትንና ሐሜትን ሁሉ አስወግዱ። ለምንድን ነው አስወግዱ የሚባለው ሲባል ለአዲሱ አይሆንም። ለአዲሱ የማይሆን የትኛውም ቢሆን ይወገዳል። ለአዲሱ የማይሆን ይዘን አናቆየውም፣ ጥቅስ እየጠቀስን ማለት ነው። ማስወገዱ ለምን ተቃስፈለገ ከተባለ ማስወገዱ ያስፈለገው በድነታችሁ እንድታድጉ የእድገት ትልቁ መለኪያ ማስወገዱ ወይም መሻር። አንደኛ ቆሮንቶስ ምዕራፍ 13 እዚህ ይላችኋል። ልጅ ሳለው አለ 13 ቁጥር 11 መሰለኝ። ልጅ ሳለው እንደ ልጅ አስብ ነበር፣ እንደ ልጅ እናገር ነበር፣ እንደ ልጅ እቆጥር ነበር። አቆጣጠሬ እንደ ልጅ ነው፣ አስተሳሰቤ እንደ ልጅ ነው፣ አኳኋኔ እንደ ልጅ ነው፣ አነጋገሬ እንደ ልጅ ነው፣ አበላሌም እንደ ልጅ ነው፣ ሁሉ ነገሬ እንደ ልጅ ነው። አሁን አለ ጳውሎስ ከጎለመስኩ በኋላ የልጅነቴን ባህሪ ወይም ጠባይ ሽሬአለሁ። ምን ማለት ነው? ትቼዋለሁ። እድገት የሚለካው የመጀመሪያው ነገር በመተው ነው። የእድገት መለኪያ ትልቁ መለኪያው ምንድን ነው ሲባል መተው ነው። ከዛ ደግሞ ሌላ ትእዛዝ የሚመስል ነገር ተመኙ ያስቀምጣል። የቀረውን ከታች እንመለከታለን እየደረስን። ግን ለአስወግዱም፣ ለተመኙም፣ ደግሞም ለቅረቡም፣ ለተሰሩም መሰረቱ ምንድን ነው ሲባል ጌታ ቸር መሆኑን ቀምሳችኋልና ነው የሚለው። አሁን ጴጥሮስ አስወግዱ ስላቸው ጴጥሮስ አስወግዱ ይሄን ክፋትን ሁሉ፣ ማታለልን፣ ግብዝነትን፣ ሐሜትን፣ ቅናትን፣ እንትንን አስወግዱ ሲላቸው መሰረት አለው። መሰረቱ ላይ ቆሙ ነው። መሰረቱ ምንድነው ሲባል ጌታ ቸር መሆኑን ቀምሳችኋልና። የቃሉን ወተት ተመኙ ሲላቸው መሰረት ላይ ቆሙ ነው። መሰረቱ ምንድነው? ጌታ ቸር መሆኑን ቀምሳችኋልና። አስወግዱምም ተመኙምም የሚሰራው ለቀመሰ ሰው ነው።
ይሄንን የሚመስል አንድ ብሉይ ኪዳን ጥቅስ አለ። መዝሙረ ዳዊት ምዕራፍ 34 ቁጥር 8 አካባቢ ዳዊት ይጋብዛል ህዝቡን፣ የእስራኤል ህዝብን። አረ ኑ ኑ ኑ ይላል። ጌታ ቸር መሆኑን ቀምሳችሁ እዩ ብሎ ያውጃል። እኔ ቀምሻለሁ የጌታን ቸርነት። እኔ ጌታዬን አውቄዋለሁ፣ አይቼዋለሁ። ብዙ ጊዜ ጸልያለሁ፣ መልሶልኛል፣ ደርሶልኛል፣ ብዙ አድርጎልኛል። እናንተም ኑና እዩ፣ ጌታ ቸር መሆኑን እዩ ብሎ ዳዊት ያውጃል። የጴጥሮስን ትንሽ ለየት የሚያደርገው ምን መሰላችሁ? የጴጥሮስ ግብዣ አይደለም፣ የዳዊት ግብዣ ነው። ኑ ቅመሱ ነው። ያልቀመሱትን እየጠራ ነው ዳዊት። ጴጥሮስ ደግሞ ምን እያደረገ ነው? ቀምሰዋል ሰዎቹ። መቅመስ ማለት የኩሽና አይነት አታርጉት። በጣም ወጥ ካይዳጋፈ ማመሲያሪ አይደለም። መቅመስ የሚለውን ለምሳሌ ዕብራውያን ምዕራፍ 2 ቁጥር 9 ላይ ሞትን ይቀምስ ዘንድ ይላል ስለ ኢየሱስ። ለጥቂት ጊዜ ሞትን ይቀምስ ዘንድ ማለት ሞትን ትንሽ ቼክ አድርጓል ማለት አይደለም። ሙሉ በሙሉ ሞትን ሞቷል ስለ ኃጢአታችን። ስለዚህ ቸርነቱን ቀምሳችኋል ማለት ቸርነቱን አይታችሁታል፣ አጣጥማችሁታል፣ ገብቷችኋል፣ ተረድታችሁታል ማለት ነው። እንዲሁም እንግሊዝኛ በልታችኋል። ስለዚህ አሁን ቀምሳችሁታል። ለቀመሰ ሰው ነው መልእክቱ የተጻፈው ማለት ነው። ለቀመሰ ሰው የመልእክቱ ተደራሲያን እንደቀመሱ እርግጠኛ የምትሆኑት ምዕራፍ 1ን ስታነቡ ነው። ከእግዚአብሔር ቸርነት የተነሳ ከቀመሱት ከእግዚአብሔር ቸርነት የተነሳ በሕይወታቸው ምን እንደሆነ ምዕራፍ 1 ላይ ግልጽ አድርጎ ይናገራል። ለምሳሌ ገና መግቢያው ላይ ሰላምታ ላይ በእግዚአብሔር አብ አስቀድሞ የታወቃችሁ፣ በኢየሱስ ደም የተረጫችሁ፣ በመንፈስ ቅዱስ የተቀደሳችሁ። ይሄ የምን ውጤት ነው ሲባል የኛ የሥራ ውጤት አይደለም፣ የኛ የድካም ውጤት አይደለም፣ የእግዚአብሔር የቸርነት ውጤት ነው። ጌታ ቸርነት ሲያገኛችሁ አለ። የጌታ ቸርነት ስትቀምሱ ስትበሉት እናንተ በአብ ታውቃችኋል። በአብ መታወቅ ብቻ አይደለም፣ የኢየሱስ ክርስቶስ ደም ተረጭቶባችኋል። እሱ ብቻ አይደለም፣ በመንፈስ ቅዱስ ተቀድሳችኋል። መረጨት የሚለው የብሉይ ኪዳን ኮንሴፕት ነው ያለው። አዲስ ኪዳናዊ አይደለም፣ ብሉይ ኪዳን ኮንሴፕት ነው ያለው። እሱ ቤት መቀደስም የሚለው የብሉይ ኪዳን ኮንሴፕት ነው ያለው። መለየት ማለት ነው። ለእግዚአብሔር ይሆን ዘንድ ከሌሎች ነገሮች ሁሉ ተለይቶ የእግዚአብሔር መሆን፣ መለየት የሚለውን ቀጥተኛ ትርጉም ነው የሚይዘው እና የእግዚአብሔር ቸርነት እነዚህን ሰዎች ለሌላም ለሁሉም ከሚሆኑበት ለያቸውና ኢየሱስን ይታዘዙ ዘንድ ደም እንዲረጭባቸው ሆነ። የጌታ ቸርነት ቀምሰውታል። መቅመስ በአብ እንዲታወቁ አድርጓቸዋል። መታወቅ መሰላችሁ ለዘላለም ሕይወት መታወቅ ነው። ይሄኛው መታወቅ እግዚአብሔር ባይዘው ሁሉንም ያውቃል። ጀነራል በሆነ እውቀቱ ሳይሆን ለሕይወት በሚሆን እውቀት ታውቀዋል። ለዘላለም ሕይወት በሚሆን እውቀት ነው የታወቁት። ከሱ ብቻ ደም ተረጭቶባቸዋል። ምልክት አለባቸው። በሕይወታቸው ላይ ምልክት አለ። የማን ነው ከተባሉ ባለቤትነት ምልክት አለባቸው። ምን ደም? የኢየሱስ ክርስቶስ ደም። እሱ ብቻ አይደለም፣ በተስፋ መንፈስ በመንፈስ ቅዱስ ተቀድሰዋል። ታትመው ለእግዚአብሔር ብቻ የሆኑ ዘንድ ከሌላ ከሁሉ ነገር ተለይቶ ለእግዚአብሔር ብቻ ወደሚሆኑበት ደርሰዋል። የእግዚአብሔር ቸርነት ነው። ጻፉ ይቀጥላል። የቀመሱት ቸርነት ምን እንዳደረጋቸው ቁጥር 3 እና ቁጥር 4 እስከ 6 ድረስ ባለው ላይ ሲናገር ቀምሳችሁታል አለ። ምን አድርጎናል? የቀመሳችሁት እኮ አለ ለርስትና ለተስፋ እንድትወለዱ አድርጓቸዋል። ቁጥር 3 እና ቁጥር 4 ነው። ለርስት እና ለተስፋ። የተስፋው አይነት ምንድነው ሲባል ይኸው ተስፋ ነው፣ ይኸው ነው ማለት። የርስቱ አይነት ሲባል የማይበላሽ የማይጠፋ እድፈት የሌለበት በሰማይ ተዘጋጅቶ ያለ። ለነዚህ ለሁለቱ ለርስትና ለተስፋ አዲስ ውልደት ተቀብላችኋል። ከምኑ የተነሳ? ከቸርነቱ የተነሳ ከምሕረቱ የተነሳ ይሄን ተቀብላችኋል።
ይኸው አይደለም የሚለው የሚፈተነው በሞት ነው። ሕያውነት የተስፋችን ሕያውነትን ለማሳየት ማንን እንደሚጠቅስ ታውቃላችሁ? ኢየሱስን ይጠቅሳል። ኢየሱስን ይጠቅስና የተስፋችሁን ሕያውነት ላሳያችሁ አለ። አዎ አሳየን ሲባል ኢየሱስ ሞቶ ነበር አለ። አዎ ሞቷል። ተቀብሯል። እውነት ነው ተቀብሯል። ተነስቷል አይደል? አዎ ተነስቷል። ኢየሱስ መነሳቱ የተስፋችሁን ሕያውነት የሚያረጋግጥ ማህተም ነው። በሞት ተፈትኗል። ይሄ ተስፋ አለ። በብዙ ነገሮች በዚህ ተፈትኗል። ተስፋችን በረሃብ ተፈትኗል። ኢየሱስ ተርቋል። በብዙ ነገር በስቃይ በማጣት በስድብ በመንገላታት በብዙ ነገር እስከ ሞት ድረስ ተፈትኗል። በሞትም አልተሸነፈም። ምን አደረገ ሲባል ሞትን ራሱ ገድሎ ተነሳ። ምን አደረገ ታዲያ ሲባል የተስፋችን እርግጠኝነት ብንቱም ብሎ ታየ። ዓለም ሁሉ አየው። የዘላለም ሕይወት አለ እርግጠኞቹ፣ የሙታን ትንሣኤ አለ እርግጠኞቹ። በምን ሲባል ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ለሕያው ተስፋ በሰማይ ለማይጠፋ ለማይበላሽ እድፈት ለሌለበት ርስት እንደ ምሕረቱ ብዛት ሁለተኛ የወለደ የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። ምሕረቱ ምን አድርጎናል? አዮ ጴጥሮስ የቀመሳችሁት ምሕረት እናንተ አዎ ለተስፋ ወልዷችኋል። ያለ ተስፋ ነበራችሁ። ዝም ብላችሁ ምን ጠፉ ነበራችሁ። ከዚህ ምሕረት የተነሳ ከዚህ ቸርነት የተነሳ ይሄንን ቸርነት ስትቀምሱ የአባቴን ቸርነት ስታገኙ አለ ተስፋ አላችሁ። ብትሞቱ እንኳን እንደሞታችሁ አትቀሩም። በሞት ተፈትኖ ያለፈ ሕያው የሆነ ተስፋ ለሀፍረት የማያስታርቅ ተስፋ አናፍርበትም። ወይ ተከትየው ነበር ይሰጠኛል ብዬ ተከትዬ ደክሜ ነበር ሀኮ ባዶ አታስ አያስብ። ይሄኛው ተስፋ በክርስቶስ የሆነው ተስፋ ተከተሉት እንጂ አንድ ቀን ሰንብቱ፣ ሁለት ቀን ሰንብቱ፣ ሶስት ቀን ሰንብቱ፣ እስከ ለተሞታችሁ ድረስ ተከተሉት እንጂ ፍጻሜው ምንድነው ሲባል የከበረ ነው። በምድር እያሉ የሰማዩን እርግጠኛ የሆኑበት ነው የእግዚአብሔር ምሕረት። በምድር ላይ ሰዎቹ ይንቀሳቀሳሉ። ተበትነው በአሕዛብ ሀገር ተንከራተዋል። ቤታቸውን ተነጥቀዋል። ንብረታቸውን ተነጥቀዋል። እሱ ብቻ አይደለም፣ ንብረታቸውን ተነጥቀው በዋሻ ውስጥ እያደሩ እንኳን ቢሆንም እየተሰደቡ እንኳን ቢሆንም ልብስ እንኳን ቢያጡም ሰዎቹ ቀላል ሰው አይደሉም። የሰማይን ርስት የተካፈሉ ናቸው። ከእግዚአብሔር ምሕረት የተነሳ ታላቁን ርስት እርግጠኛ ሆኖ ወክ ያደርጋል። ቀምሳችሁታልና ያንደበ ተግቶ የልብስ ጉዳይ አይደለም። ለብሶ የማማር ጉዳይ አይደለም። በልቶም የመጥገብ ጉዳይ አይደለም። ጠጥቶም የመርካት ጉዳይ አይደለም። ያስተካክለላቸው ከዛ የሚልቅ ነገር ነው ያስተካከለው። ምንድነው ሲባል ምድር ላይ ያሉ ዘላለምን እርግጠኛ እሱ ብቻ ቢሆን በቂ ነው። ከበቂም በላይ ነው። ግን ቁጥር 8 አካባቢ ቁጥር 9 ምን እንደሚል ታውቃላችሁ? ወይ አለ የቀመሳችሁት ምሕረት የቀመሳችሁት ቸርነት ታላቅን ድነት አስገኝቶላችኋል። ድነትን ተቀብላችኋል። ታላቅ ድነት አዎ። እስቲ ስለ ድነቱ ጴጥሮስ አብራራ ሲባል ስለዚህ ድነት አለ ነቢያት ተግተው ይመረምሩ ነበር። ብሉይ ኪዳን አባቶች ሁሉ በማን ዘመን ይሆናል እንዴት ይሆናል እያሉ እየመረመሩ በስተመጨረሻ ምን እንዳሉ ታውቃላችሁ? በዚህ ነገር እናንተን እንጂ ራሳቸውን እንዳላገለገሉ አውቆ በሰላም ነቢያት ለማየት የተመኙትን ምን አለበት ቢነካ ያሉትን ምን አለበት ደርሼ በዓይኔ ባየሁት ኢየሱስ በስጋ መጥቶ በምድር እያሉ ሰው ዘላለማዊ እርግጠኛ የሚሆንበትን ተስፋ ባየው ብሎ የሚመኙትን ድነት እናንተ ተቀበላችሁ። የቀመሱትን ምሕረት ታላቅ ድነት እንድትቀበሉ አድርጓቸው። ይሄ ድነት ጉዳይ ባይዞ ነቢያት የተመኙት ጉዳይ ብቻ አይደለም። ይሄ ሌላስ ሲባል መላእክት ወዳሉ
የሚመኙት ዳይ ነው። ታላቁ ድነት በእግዚአብሔር ቸርነት የተቀበላችሁ ድነት መላእክት ወይ ከመች መች አያለው ብሎ የሚመኙት ነው። ቢሆንልኝ ብሎ በአንዴ ቢሆንልኝ መላእክትን አንድቀርባችሁ ምንድን ነው የምትፈልገው ቢባል ቢሆንልኝ የአዲስ ኪዳን አማኞች አሁን በምድር ላይ ሆኖ የተቀበሉትን ድነት አንዴ ባዩ ለማየት እንኳን ይመኛሉ። ያሉት መላእክት ለማየት የሚመኙት እጃችሁ ውስጥ እንዲገባ የሆነው በምንድን ነው ሲባል በቀመሳችሁት ምህረት በቀመሳችሁ ቸርነት ነው። ይሄ ምህረትና የቸርነት ምን አደረጋቸው ሲባል ከአባቶቻችሁ ከወረሳችሁት ከከንቱ ሕይወት የተዋጃችሁት በሚጠፋ ነገር በወርቅ ወይም በብር በዚህ ዓለም ነገር ሳይሆን ነውርና ነቀፋ በሌለው ክቡር በሆነው በኢየሱስ ክርስቶስ ደም ይሄ ምህረት የቀመሱት ምህረት ምን አደረጋቸው ሲባል መዋጀትን ሰጣቸው። ከምን ሲባል ከንቱ የሆነ ኩሽኩሽ የቁጥጥ ወይ ደስ እጅ ይላል ህይወቱ። ምን አይነት ህይወት ነው ሲባል ከድሮ አባቶች አዳም ጀምሮ ያለ ህይወት እጅ ይላል። ከዛ አይነት ህይወት የተዋጃችሁት አለ። የተዋጃችሁት በወርቅ አይደለም። ብሉይ ኪዳን ላይ መዋጀት በወርቅ በብር ነው። እንዲህ አላሉ። እናንተ ግን የተዋጃችሁት አለ እንደ ብሉይ ኪዳኑ በወርቅና በብር ሳይሆን ነውርና ነቀፋ በሌለው አምላክ ስጋ ሆኖ በመጣው በልጁ በክርስቶስ ኢየሱስ ደም አሜን። የቀመሱት ቸርነት መዋጀትን ሰጥቷቸዋል። ከምን ከድሮ አባቶች ከወረሱት ከንቱ ህይወት ከንቱ ነው ግን እርባነ ቢስ ማለት ነው። ዓላማ የሌለው ማለት ነው። አጠቃላይ መግብ ላይ ትዝ ይላችኋል አይደል? ሰለሞን ሮጦ ሁሉንም አየና ሁሉ አለ ከንቱ አላበቃ ከንቱ የከንቱ ንፋስንም እንደመከተል ምንድን ነው ሲባል ከንቱ ነው። አይጨበጥም። ግብ የለውም ነው። ፍጻሜ የለውም። ከንቱ ነው። በቃ አቺ ከደመነሳ ከንቱ ነው። ወንቱ ከደማሰ ከንቱ ነው። ግብ የለውም ግብ የሚባል ነገር የለውም። ግብ ከሌለው ከንቱ ከሆነ ህይወት የተዋጃችኋል። መዋደድን አግኝታችኋል። በምን በጣም ክፍሉ ስታዩ በሚጠፋ ወርቅና ብር ያገዘ ማለት ይጠፋል። የሚታየው ሁሉ ጠፊ ነው። ገዝቶ የማይታየው ብቻ ነው ዘላለም። ወርቅ ይታያል። ይታያል። የሚታይ ሁሉ ደግሞ ምንድን ነው? ጠፊ ነው፣ ጊዜያዊ ነው። የማይታየው ነው ዘላለማዊ። ስለዚህ ምድርና ሰማይ በሱ ውስጥ የተደረገ ሁሉ ሲጠፋ ወርቅም አንድ ላይ ይጠፋል። በሚጠፋ ነገር አይደለም የተዋጃችሁት አለ እና ሲባል በማይጠፋ ምንድን ነው ሲባል እዚህ ዓለም ላይ አሁን ባለው ዓለም ላይ የኢየሱስ ክርስቶስ ደም ትኩስ ነው። እሱ ብቻ አይደለም፣ የሚመጣ ዓለም አለ። በሚመጣ ዓለም ላይ የኢየሱስ ክርስቶስ ደም አይቀሰቅስም። አሁንም አስታራቂያችን ነው ወዳጆች። እሱ አሁን አብን እንድናይ ዘንድ ያደረገን የኢየሱስ ደም አይደል? ወደፊትም አብን የምናየው በኢየሱስ ክርስቶስ አማካኝነት ኢየሱስ መካከል ላይ ባይኖር አብ የሚባለው ጉዳይ የለም። ወደፊትም ራእይ መጽሐፍ ላይ ምዕራፍ 4 ላይ መላእክት አመለኩና ምዕራፍ 5 ላይ ኢየሱስ ነው። ምን ማለት ነው ሲባል እዚህም ላይ ታላቁ ዜና ኢየሱስ ነው፣ እዛም ላይ ታላቁ ዜና ኢየሱስ ነው። በማይጠፋ ነገር በወርቅና በብር ሳይሆን በሚጠፋ ነገር ሳይሆን በማይጠፋ ነገር ተወጥሯችኋል። ቸርነቱ ምን አስገኝቷል? መዋደድን አስገኝቷል። ተዋድጃለሁ እንድትሉ በድፍረት እንድታወሩ ያደረጋችሁ
የእናንተ ድፍረት አይደለም፣ የእናንተ መውጣትና መውረድ ሳይሆን የተዋጃችሁበት ደም የቀመሱት ቸርነትና ቀምሳችኋል። እንግዲህ ምዕራፍ 2 ላይ የጻፈው ቸርነትና ምሕረት መዋጀትን እንዲቀበሉ እሱ ብቻ አይደለም። እየወረደ ሲሄድ ምዕራፍ 1 ቁጥር 23 አካባቢ እንዲወለዱ አድርጓቸው ከማይጠፋው ዘር ተወልዳችኋል። ውልደትን እንዲያገኙ አድርጓቸው። በእግዚአብሔር ቃል አማካኝነት ከማይጠፋው ዘር እንዲወለዱ አድርጓቸው። መወለድ የእኛ ስራ አይደለም፣ የእኛ ጥበብ ጉዳይ አይደለም። መወለድ በእምነት የሚገኝ የእግዚአብሔር ጸጋ ጉዳይ ነው። መጽሐፍ ቅዱስ ይህንን ግልጽ ይናገራል። የሰው እጅ ስራ የለበትም በድነታችን ላይ። ከማይጠፋ ዘር እንድትወለዱ ያደረጋችሁ ምን መሰላችሁ? ምንድን ነው የቀመሳችሁት? ምሕረት ቀምሳችሁታል ብዬ ምዕራፍ 2 ላይ የጻፍኩት ምሕረት ቀምሳችኋል ብዬ ምዕራፍ 2 ላይ የጻፍኩት ቸርነት እናንተን እንድትወለዱ ማለት ምን ማለት መሰላችሁ? የእግዚአብሔር ልጆች ትሆኑ ዘንድ አድርጓችኋል። የሆነ ወዳጆች የታምራትን ልጅ አስወግድ ነው የሚለው። ማስወገዱ ለምን ተቃስፈለገ ከተባለ ማስወገዱ ያስፈለገው በድነታችሁ እንድታድጉ ያቃለ የእድገት ትልቁ መለኪያ ማስወገድ ወይም መሻር። አንደኛ ቆሮንቶስ ምዕራፍ 13 እዚህ ይላችኋል። ልጅ ሳለው አለ 13 ቁጥር 11 መሰለኝ። ልጅ ሳለው እንደ ልጅ አስብ ነበር፣ እንደ ልጅ እናገር ነበር፣ እንደ ልጅ እቆጥር ነበር። አቆጣጠሬ እንደ ልጅ ነው፣ አስተሳሰቤ እንደ ልጅ ነው፣ አካዋኔ እንደ ልጅ ነው፣ አነጋገሬ እንደ ልጅ ነው፣ አበላሌም እንደ ልጅ ነው፣ ሁሉ ነገሬ እንደ ልጅ ነው። አሁን አለ ጳውሎስ ከጎለመስኩ በኋላ የልጅነቴን ባህሪ ወይም ጠባይ ሽሬአለሁ። ምን ማለት ነው? ትቼዋለሁ። እድገት የሚለካው የመጀመሪያው ነገር በመተው ነው። የእድገት መለኪያ ትልቁ መለኪያው ምንድን ነው ሲባል መተው ነው። በስጋ እንኳን ነው እድገት አያችሁ። የእድገት መለኪያ ምንድን ነው ሲሆን ምንድን ነው ሲባል መተው። በመንፈሳዊ በእንደዛ አይነት በተመሳሳይ ነው የሚተረጎመው። የእድገት መለኪያ መተው ምን ያህል ትተሃል የሚለው ነው። ምን ያህል አድገሃል፣ ምን ያህል አገልግለሃል አይደል? ምን ያህል ኮንፈረንሶችን አውጥተሃል፣ አውትሪቾችን ወጥተሃል፣ ብዙ አገልግለሃል፣ ስንት መግበሃል ምናምን ሳይሆን ምን ያህል ትተሃል፣ ምን ያህል ሐሜትን ትተሃል፣ ምን ያህል ክፋትን ትተሃል፣ ምን ያህል ተንኮልን ትተሃል። የተተዉት ነገሮች ተሰብስቦ እድገትን ይለካል። የእድገት ቴርሞሜትር መተው። እንድታድጉ አሁን ይህንን የሚያደርጉት ለመወለድ አይደለም፣ ለማደግ ነው። ቸርነቱን ቀምሰው ተወልደዋል። በመወለዳቸው ጥርጥር የለም። የቀመሱት ቸርነት የእግዚአብሔር ልጆች አድርጓቸዋል። በቀመሱት ቸርነት ተወልደዋል። በተወለዳችሁበት ልጅነት ታድጉ ዘንድ ከዛ ሲቀጥል ማስወገድ ብቻውን በቂ የማለት አንዱ እንትን ነው። አንዱ መለኪያ ማስወገድ ነው። ምን ያህል አስወግደሃል። ግን እሱ ብቻ ግን አይደለም፣ ሌላኛውን ደግሞ ያሳያል። የቃሉን ወተት የእድገት መለኪያ ምንድን ነው ሲባል ምን ያህል ቃሉን ትመኛለህ። አሁንም ምን ያህል ትሰብካለህ፣ ምን ያህል ታገለግላለህ አይደለም፣ ምን ያህል ቃሉን ትመኛለህ።